ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጮቻችን አሁን በደረሰን ሰበርና አሳዛኝ ዜና መሰረት የማዳም ቅመሞች ወንዶችን እንደ ዕቃ ማጠቢያ ሳሙና እየተጠቀሙባቸው መሆኑን የቴክኖሎጂ ባለሙያዎች ገልጸዋል። ዝርዝሩን እንደሚከተለው ይዘን ቀርበናል። አንድ ወንድ ልጅ ደውሎ የኔ ፍቅር በጣም ናፈቅሽኝ ብሎ ወሬ ሲጀምር ስልኩን በትከሻዋ ይዛ በሁለቱም እጆቿ ብረት ድስት እያገላበጠች ቋቋቋ ጫጫጫ የሚል ድምጽ እያሰማች የዕቃ ማጠቢያ እንደምታደርገው ሪፖርተራችን አቶ ሰግጤ በቦታው ተገኝተው ይህን ነገር አረጋግጠዋል። ጥናቶች እንደሚያመለክቱት ከሆነ የማዳም ቅመሞች የፍቅር ወሬያቸው የሚረዝመው እንደሚታጠበው ዕቃ ብዛት ነው ተብሏል። ዕቃው ታጥቦ እንዳለቀ ወንዱ የኔ ማር ስሚኝማ እያለ የፍቅር ወሬ ውስጥ ሲገባ ዋይፋዩን ዘግታ እንደምተኛም ተደርሶበታል። አሁን ላይ ለማዳም ቅመሞች ደውለው የሳህን ጫጫታ እንደ ሙዚቃ እየቆጠሩ በስልክ የሚያዳምጡ ወንዶች ቁጥር በከፍተኛ ሁኔታ ጨምሯል። የፍቅር ሚኒስቴር ባወጣው መግለጫ መሰረት ከእንግዲህ በኋላ ዕቃ እያጠቡ በፍቅር ስም የዋህ ወንድሞችን ማጃጃል በሕግ ያስቀጣል ብለዋል። የወንዶችን በጠባቂ ተቋም እንዳሉት ከሆነ በኃይለኛ ፍቅር ውስጥ ላለ አንድ አፍቃሪ የብረት ድስትና የብርጭቆ ድምፅ ማሰማት በወንድ ልጅ ስነ ልቦና ላይ የሚፈጸም መጠነ ሰፊ የልብ ስብራት ነው ብሎታል። ወንዱ የኔ ፍቅር ሞትኩልሽን ያልቻልኩም ወሽመጤ ተበጠሰ እያለ እኔም የኔ ዓለም እያሉ ወንድ ልጅ እንደ ዕቃ ማጠቢያ ሽቦ መጠቀም ከፍተኛ ወንጀል ነው ተብሏል። ተቋሙ አክሎም ከዛሬ ጀምሮ ወንዶች ስልክ ደውላችሁ የሳህን ጫጫታ ከሰማችሁ ዕቃ ማጠቢያ ማሽን መሆናችሁን አውቃችሁ አስፈላጊውን ውሳኔ እንድትወስኑ፣ ካልሆነ ግን ለሚደርስባችሁ ማንኛውም አይነት አደጋ እኛ ኃላፊነቱን አንወስድም ብሏል። አድማጮቻችን፣ አንድ ማንነቱ እንዲገለጽ ያልፈለገ ወንድማችን ሚስቴ ኢጃዛ ቤት ከሄደች በኋላ ስልክ መደወል አቆመች ብሏል። አድማጮቻችን፣ ያለው የኑሮ ውድነት ይገባናል። በዚህ የኑሮ ውድነት እናንተ ማሳቅ ከባድ ነው። ነገር ግን እስካሁን ድረስ ሳቅ በነፃ ነው።